ዛሬ ጥር 27 ቅድስት ቤተ ክርስቲያንን በደማቸውና በገድላቸው ካስጌጡ ቅዱሳን ሰማዕታት አንዱ የሆነውና ገና የተወለደ ቀን ከሰማይ የታዘዘ መልአክ መጥቶ በወርቅ መጎናጸፊያ ያጎናጸፈው ከእነ ቅዱስ ፋሲለደስ ከእነ ቅዱስ ገላውዴዎስ ከእነ ቅዱስ አባዲር ከእነ ቅዱስ መርቆሬዎስ ጋር የዲዮቅልጥያኖስ የጦር መሪ የነበረ ሰማዕት። አንዲት የ15 ዓመት ብላቴና ሰማዕቱን ቆዳውን ሲገፉት ስሩን ሲመዙትና ብዙ ስቃያትን ሲያሰቃዩት በቤቷ መስኮቱና ስትመለከት ቅዱሳን መላእክት ከላይ መጠው አክሊልን ራሱ ላይ ሲጭኑበት ብታይ ለሕዝቡ ሂዳ በመናገሯ ቁጥር ስፍር የሌላቸው አረማውያን በቅዱስ ፊቅጦር አምላክ አምነናል ብለው ሰማዕትነትን የተቀበሉለት ቅዱስ ከምድራዊ ንግስና ሰማያዊ መንግስትን በሰዎች ፊት ከመክበር ስለ ክርስቶስ መናቅን መርጧልና ገና በ20 ዓመቱ ለቀናት ለወራት ለዓመታት መኳንንቶች እየተፈራረቁ ቢያሰቃዩትም አካሉን ቢቆራርጡ ምላሱን ቢያወጡ አይኑን ቢጎለጉሉ የጋለ የአልጋ ብረት ላይ አስተኝተው በእሳት ቢያቃጥሉት በፈላ ውሃ በዝፍቅ ቢነክሩት በመንኮራኩር ቢፈጩት በመጋዝ ቢተረትሩት መሪያቸው እንዳልነበረ ወታደሮች ሁሉ ቢዘባበቱበት አማኝ የሆነችው እናቱን ቅድስት ማርታን ተሰናብቶ የዲዮቅልጥያኖስ ሦስተኛ አማካሪ የሆነ የጣዖት አምላኪ ሕርማኖስ የተባለ አባቱን ገስጾና ነቅፎ ወደ ንጉሡ ቀርቦ ስለ ክርስቶስ እውነተኛ አምላክነት በመመስከር አንገቱን የተሰየፈ እንደ አቅሙ ስምህን የጠራ ማር ቅዱስ ፊቅጦር ሰማዕቱ ቅዱስ ፊቅጦር ብሎ ያከበረ መታሰቢያህን ያደረገና ስምህን ያከበረ የብርሃን መጎናጸፊያ አጎናጽፌ መንግሥተ ሰማያት አስገባዋለሁ የተባለው ማር ሰማዕት ቅዱስ ፊቅጦር ጥር 27 ወርሃዊ በዓሉ ነው።